ዓመት ሙሉ አብረን ንብረት አፍርተን ምን ብለን ወይኔ አስካለች ብሌን አይቀርበኝ ብሌን አይቀርበኝ ብሌን ሲፈጠር ለምን ያልነገርሽኝ? አውቃለሁ ልጄ አውቃለሁ። ለምን አልነገርሽኝም? ይሄን በደል ሲፈጠር ለምን ባንቺ ላይ ይበደልኩሽ? ይቅርታ አድርጊልኝ አንቺ ምንም አባኮተና ወይኔ ተዋረድኩኝ። ወይኔ ማዲ አራ አስተክሰኝ እባክህ እማዬ። ይሰማና አቶ አቤኔዘር የሚባለው ሚስቱ ሲቀማው ይሰማና አቶ አቤኔዘርን ሚስቱ ሲቀማው እንዴ ሰማንከኝ አባኮተና አረ በእናትህ እንዴ ልትሆን ነው? እስቲ ከልቀቃት እስቲ ልትሆን ነው? ምን ልትሆን ነው? እውነት ነው። እኛም ብለን አቅቶን ነው እኛም ማሳደግ የጀመርነው። በሌና እኮ የበሌና እናት እኮ ለኔ ውለታ እንዳይመስልህ እንደ ቀላል ነገር አይደለም ማየው። የከፈታችሁት ቢዝነስ የእርሶና የብሌናት በሼር እንደከፈታችሁ ታውቅ ነበርና ብሌና እናት መሰለኝ ባለቤቱት እንግዲህ ምንም ነገር እንደሌሎት የሚነግሩትና ባለቤቱት ላይ እንግዲህ ሀብቱስ የማን ነው? ይሄን ንብረት በጋራ ነው ያፈራችሁት የሚለውን ነው ማወቅ ፈልጊም ለማጣራት ሞክር። አንዳንድ ያገኟቸው ነገር አለ ግን ከእርሱ አንደበት ማወቅ ስላለብኝ ነው። ንብረቶቹ እንዳለ በሱስ ናቸው። አብረን ነው ለስሙ 20 ዓመት ያው አብረን ነው ያፈራ ነው። ግን ንብረቶቹ እንዳለ በሱስ ስም ነው ያደረገብኝ። አይ ፈጣሪ እንደው እስኪ ትዳርዎትስ በህግ የጸና ነው ወይ ተፈራርመዋል ወይ? በደንብ ነው። 80 ያወጣንን 80 የተፈራረመን በስማም ወይኔ ከዚህ ውርደትስ አምላክ ይጠብቀን። አቤቱ እመቤቴ ሆይ የምንጊዜም ጸሎቴ እኮ ነበረ። የምንጊዜም ጸሎቴ እኮ አታዋርጂኝ፣ ጥሩ ባል የሰጠሽኝ ብዬ እኮ ነው ተከብሬ ባለው በዛ ሰፈር እንደዚህ የምታዋርዱ። ወይኔ ይቅርታ አድርጉልኝና ሰርሶ ስለ ብሌን ቤተሰብ ሳጣራ አንድ አስደንጋጭ መረጃ አግኝቼ ነበር። እርሱና ብሌንን በደንብ እንኳን ያታወቃችሁ ያጓባችሁ የእርሱ ባለቤትና የብሌን አባት ጓደኛሞች ነበሩ። እውነት ነው። እንግዲህ የነበረኝ መረጃ ሳመለክት ሳይ የብሌን አባት ራሱን አጥፍቶ ነው የሞተው አይደለ? ከዛም በኋላ የብሌን እናት ደግሞ በነበረባት ደም ግፊት በሽታ ጸንቶባት ሞተችና እንደው ለምንድን ነው ራሱን ሲያጠፋ የሞከረው ብዬ ሳጣራ የእርሱ ባለቤት የሆነው ግለሰብ በፊት በሼር ነበር ስራ የሚሰሩት የነበረው። እውነት ነው። በሼር ከመጀመራቸው በፊት ደግሞ የብሌን አባት ከነበረው በጀት ከቤተሰቦቹ ውርስ ባገኘው ብቸኛ ልጅ ነበርና እየሰራ ጓደኛዬ ለምን አንተን ትቼ እኔ መስራት አልችልም ብሎ አብሮ እንዲሰሩ ጠይቀዋል። ከዛ በኋላ ያለምንም ነገር በጉልበት እየሰሩ ግን ኮንትሮባንድ ነው የምታመጣው ብሎ ለመንግስት አስተቆሙበት። እኩል ሀብት ሲደርሱ የእርሳቸው ፉክክር ሲመጣ አስተቆሙበት። ፋይሉን የውሸት አስመስሎ አዘጋጅቶበት የተቀባበረ ሴራ አዘጋጅቶበት የኔማን ውርሱን ካጣ በኋላ ያለው ነገር እንዳለ መንግስት ሲወስድበት ያን ነገር መቋጠጥ አልቻለ። ከቤተሰቦቹ ወደ ኋላ መመለስ ሳልቻለ ሀብቱን ንብረቱን በመንግስት ሲወረስበት የነበረችውን በሚስቱ የነበሩት ሀብቶች ሲቀሩ እና ባጎቱ ስም ወዲያውኑ የሚያሸሻቸው ነበረ። አሁን ቢወስድባትም እሱን ለማስመለስ ሞክራለሁ። የእርሶ ባል በሰጠበት ጥቆማ በመንግስት ወርሶበት እሱም ለህግ ሊጠየቅ ሲል ነው ይሄ ሁሉ ነገር ተፈጥሯል። እኔ ሳላቅ ለማጣሰብ ሞክራ ያገኘው መረጃ ነው። የእርሶ ባል ባልሰራው ስራ ሲያጋልጠው ከዛ ደግሞ በህግ ሊጠየቅ እንደሆነ ሲያቅ በፍራቻ እንግዲህ ራሱን አጠፋ ነው ያለኝ መረጃ። ሎቱ ስባት ወይም በቤቴ ድረሽ ይሄ ሁሉ ግን በቤቴ ነው የሚደረገው። እና ካላመኑ ደግሞ የእርሶን ባለቤት ጠርተን ደግሞ ያለውን እውነታ እንዳለ ወይኔ ፈጣሪ ከዚህ ጉድ አውጣኝ። ወይኔ ይሄ ሁሉ ነገር ነው የሚያደርገው ባሌ በኔ ላይ። ይገባኛል። ልብ ሰባሪ ነገር ጓደኞትንም ባል የዓመት ባሌ እንደዚህ ሲያደርግ በአንድ ቤት ውስጥ እየኖር እንደዚህ ሁሉ ነገር ሲያደርግ እኔ ዝም ብዬ ተቀመጥኩኝ ሳላቅ
ሳላቂ ሁሉ አመት 20 አመት ሙሉ አብረን ንብረት አፍርተን ምን ብለን ወይኔ አስካለች ይገባኛል። እስኪ ለባለቤቱ እንደውለትና አቤቱት እንዲመጣ አደረገው። ወይኔ ተዋረድኩ። እባክዎትን እስኪ ስልኩትን ይንገሩኝና ልደውልለት። ተረገመ ያለው ነገር እንዳይጠራጠር ወንድምራና አንበረውና እንደውልለት። እባክዎትን ይረጋጉ። ወይ ምን መረጋጋት አለ? በሰፈሬ ተዋርጄ ሄሎ በሰፈሬ ተዋርጄ ከባለቤቱ ነበር ስልኩ የተቀበልኩትና ከሻሉ ሆነ ቤት መጣት ቡዳ ምን አለኝ ብሎ ነው ቤት የሚመጣው? አሁንስ እሺ ደፍሮ የኔን አይንስ ማየት ይችላል። እሱም እየመጣ ነው። እባክሽን እዚህ አካባቢ ነኝ ብሏል። እንዳይመጣ እዛው ቅዱስ ገብርኤል ያዝልኝ። እባክሽን ተረጋጊና ይያለን ነገር ምን ወሰናል? እባክሽን ወይኔ ሁሉ አመት አብሬው ሲኖር አንድ ነገር ሳላቀበት ወይኔ ብሌን ማሪ እንደዛ አይነት ህይወት ውስጥ ስላስገባሽ ብሌን ማሪ እባክሽን ለጋቤና ማሪኝ። እኔ እኮ ገብቶኛል። እኔ እኮ ከመጀመሪያው ጀምሮ እኮ ልጅቷ ሙሉናለች እንደዚህ ብትሆንብኝ እያልኩ ነበር። የሌለ ጸባይ ስታመጣብኝ ይገባኛል እኮ አሁን ባለቤቱ ተነመሳለ። እባክዎት ተረጋግተን አሁን የእርሱ ጥንካሬ ይሄ ጉድ ነው። ወይኔ አሁን የእርሱ ጥንካሬ በህዝብ ይፍረደኝ። ለልጆትም እኮ ለብሬን ጥንካሬ ያስፈልጋታልና እባክሽን ብሌንማ ተዋት። ምኑን ሰው ሆነች? እባክዎትን ተረጋጉና ተከበርኩበት ሰበብ ብሌን አይቅርበኝ። ብሌን አይቅርበኝ። ብሌን ሁሉ ነገር ሲፈጠር ለምንድን ነው ያልነገርሽኝ? እባክሽን ብሌን ሁሉ ነገር ሲፈጠር ለምንድን ነው ያልነገርሽኝ? ምንድነው? ማናቸው? በሌላ ጉድ አልሰማሽም? እማዬ እባክሽ ተረጋጊ። ምን ሆነሽ ነው የምታለቅሽው? የሀገር መሳቂያ ሆኛለሁ። የሀገር መሳቂያ ልጄ፣ የሀገር መሳቂያ ሆኛለሁ። የሀገር መሳቂያ ሆኛለሁ። ከዚህ በላይ ምን አለ? ምን አለ ልጄ? ምን አለ? ወይኔ ልጄ፣ ወይኔ አንተ ልትነግረኝ ትችላለህ? ተፈጠረ ምንድነው? ወይኔ እግዚአብሔር ምን አለ ነገር ከምታሳየኝ ሞቴን ባሳየኝ ነው። ምንድነው ወንድም ያስረዳኝ? ማን ነህ አንተ? ምንድነው? ይኸውልሽ እየሰማሽኝ ከሆነ ወይኔ ብሬን አይደለ ስምሽ? ማከዳ እና ሂሩት የተባሉት ሁለት ጓደኞች ናቸው። አዎ ጓደኞች ናቸው። ምን ሆነ ታዲያ? እዚህ ምን አገባችሁ እነሱ? ሂሩት አንቺ አላት እና ታውቂያለሽ እና እስኪ እዚህ ውስጥ ምን ነበር እየተካሄደ ነበር? ወይኔ ልጄ ከእንጀራ ማለቴ ከእንጀራ ሳይሆን ብትነግረኝ ምን ችግር አለው? አባትሽ ሆኖ የክርስትና እናትሽ ባል ይሆናል። ወይኔ ከእሱ ጋር ምን ነበር ሲፈጠር የነበረው? እንዴ ምንድን ነው የተፈጠረው? ከአባቴ ምን ተፈጥሯል? ከአባቴ ጋር መመልከት ከቻልሽ እንግዲህ ከእሱ ጋር ያስገድልሽ ትክክል ያለው ነገር ሲያስደርግሽ በካሜራዎች ተመልክተናልና ይሄ ነገር ደግሞ እንደ ባለቤትነት ማወቅ ስላለባት ነገር ናት። ወይኔ በእውነት ይኸው ማርያምን ልጅሻለሁ። አንቺ እንደምታስቢው አይደለም። በእውነት አውቃለሁ ልጄ፣ አውቃለሁ። እስከ ዛሬ ብትነግሪኝ እኮ ከዚህ ህይወት እኮ ልወጣ ነበር። አውቃለሁ ልጄ፣ አውቃለሁ። ለምን አልነገርሽኝም? ይሄ ሁሉ በደል ሲፈጸም ለምን ባንቺ ላይ ማንንም ይበደልኩሽ? ይቅርታ አድርጊልኝ። አንቺ ምንም ነገር የለም ልጄ፣ የኔ ቆንጆ፣ ምንም የለም። እኔ አረመኔ ባሌ ነው፣ አረመኔ ክፉ 20 አመት ከሱ ጋር ኑሬ አንቺን እንደ ልጅ ሲንከባከብልኝ ደስ ብሎኝ ስራ ቦታ ችግር የለውም ልጄ፣ ተነሽ። አንቺ ምንም ነገር አላጠፋሽም። የኔ ልጅ ተነሽ። አንቺ ምንም ነገር አላጠፋሽም የኔ እናት። እስከ ዛሬ ድረስ እኮ ሲበደልሽ እኮ አላወቅኩም። እኔ እኮ ለአንቺ ጥሩ አባት ነው ብዬ ሁልጊዜ ለጎረቤት እንደ ሀገር ምድሩም ማወራው። ለአንቺ እንደዛ ሲቆረቆር እኮ እኔ ጥሩ ሰው መስሎኝ ነበረ። ልጄ።
አሁን ያለውን ነገር መፍትሄ መውሰድ አለብን። ብሌን እባክሽ ተረጋጊና ያለውን ነገር ላስረዳሽ። እንግዲህ ብሌን አይዞሽ ልጄ እናት ዛሬ አይዞሽ ሁሉም ነገር ያበቃል። አሁን እንድጠነክሪ ይፈልጋለሁ ልጄ ያበቃል ሁሉም ነገር ይቅር በይኝ እባክሽን ተረጋጊና ያለውን ነገር እናወራለን። እባክሽን እየሰማሽኝ ከሆነ ብሌን ወይኔ ፈጣሪ ልጄ ሁሉ በደል ሲደርስባት ቆይ እንዴት ነው ያያችሁት? ማለት እንዴት ነው ቀያው ሂሩት በነገረች ካሜራ ቆሰኝና እኔ አመጣላለሁ ማስረጃዎችን አለችኝ። ካሜራ ሰጣት ማስረጃ መጣችልኝና ድብቅ ካሜራ ያለው ትራስት መጣኩ እዛ ጋር አስቀምጠናልና ሰጥቻት እሷ ራሷ ገጠማን አስተምራ ገጠማናት ነው ያመጣችውና ከዛም በላይ ከሱ ጋር ነገር እሺ ተገዳሽ እንደሆነ ቃል ስለናትና ስለአባባት አባትሽ ሰምቻለሁ። ያየሽው ነገር እንዳለ ያረጋችው ነገር እንዳለ ወይኔ ብሌና ቀድማ ብትነግረኝ ምን አለ ከዛ ከዚህ ሰባብ ሰውዬ ጋር ማለት እንዳለ የተቀጠረው ነገር በሙሉ አይታችኋል። የምናጠፋው ይሆናል ያለው ነገር እንዳለ እናጠፋዋለን። እባክህ ማንም ሰው እንዳያየው እባክህ። ማንም አያየውም። እኛ ጋርም ያለው ልክ እናመጣችልኝ እኔና አንድ ስራ ባልደረባዬ ያሉትን ነገሮች አላስፈላጊ ነገሮችን ቆርጠን አወጣናቸዋል። አሁንም አያስፈልጉ ስላንቺና ስለ ቤተሰቦችም ስናጠራ ነበርና አባትሽ ነው ራሱ ያጠፋበት ምክንያት ታውቂያለሽ? ምን አለ ወይኔ እንዳጠፋ ግን ይቅር በይኝ ልጄ ይቅር በይኝ። እኔም አላውቅም ነበር ራሱን እንዳጠፋ ያደረገው የአባትሽ ጓደኛ ታውቂያለሽ? እሷ ባለና እኔም አላውቅም አብረው አልነበር ቢዝነስ የሚሰሩት? አብረው ቢዝነስ የሚሰሩበት ሰዓት ላይ ለዚሁ ላይ ያበቃው ያንቺ አባት ነው። አብረው ተሳር በገንዘብ ረድቶትና ይቅር በይኝ ብሌን አላውቅም ገብራቸው ብራሃል የሚል ነገር ላይ ጨረበርኩት ካሳመነው በኋላ ሲያጨረብር መክሰስና ያመጣውን ቃደሞ ኮንትሮባንድ እንዲያመጣ ካሳመነው በኋላ ሲያመጣ ደግሞ በመንግስት ተቋማ መስጠት ያለውን ኪሳራ እንዳለ ይወስድበትና ለመንግስት ሊታሰር እንደሆነ ሲያቅ አባትሽ ያን ሀዘን መቋቋም ሲያቀተው ራሱን ያጠፋው። ወይኔ ብሌና ይቅር በይኝ። እኔ አላውቅም። ምንድን ነው የምታወራው? ቆይ ማለት እንዴት ወሽኛል ማለት አንተ እንዴት ልታውቃለህ? ቆይ ስላንቺ ያጠና ስላንቺም ስለሷም ቤተሰቦች ስላንቺም ሰው ሁሉም ያጠራ ነበር። ሁሌም ሀገር ሚዲያ ስራው ከጀርባው ከፊትም ያለው ነገር ተካትለን እያንዳንዱ ነገር ሳናጠራ ሚዲያችን እንዲለቀቅ ስለማንፈልግ ስለሁሉም ስናጠራ ነበር። ለዛ ደግሞ ከጀርባችን ሆኖ ሁሉ ነገር ያደርጋል። ይሄን ያደረጉ ሰዎች ተሰጥተው አሁን የእናንተ ፍቃድ ከሆነ ሰውየውን ለማሳሰር ክስ አብራችሁ እንድትመሰረቱ ነው የምፈልገው። ከዛ እኔ በሚመለከተው አካል ክስ ከመሰረታችሁ በኋላ ጠበቆች ይከታተላሉ። በማስረጃም ጭምር የተደገፈ ማስረጃ ነው ያለኝ። ምናልባት እርሶ ካወቁት ይሄ ሰውዬ እርሶ ቤት መጥቶ ያውቅ ነበር? የባለቤቱ ሰራተኛ ነው። አዎ ያውቃል። ይሄ ሰውዬ ነው ቅድም እንግዲህ ወልዷል ያልኩሽ የሰውየው ሚስት ቀምቶት ነው። ወይኔ መድኃኒዓለም ምንድን ነው የምታሰማኝ? ከዛ ይሄ ሰውዬ ለበቀል ሲል የነበረው ነገር እንዳለ ዘርዝሮ ነው የነገረኝ ሲጠይቀው። ሚስቱንም እንዳጣ በሱ ጓደኛውን ወዳጁን ወዳጁንም በሞት ሊያጣ ያደረገው እሱ ነው። ወይኔ መድኃኒዓለም ወይኔ መቆጣጠር እያቃተኝ ነው። ወይኔ እባክዎት ወይኔ ተዋረድኩኝ። ወይኔ ማጂ አራ አስተክሰኝ እባክህ እማዬ እባካችሁ ውሃ አምጡልኝ እማዬ ወይኔ ጉዴ ፈላ። ምንድነው ማረጋት? አረ የሆነ ነገር እባክህ እማዬ አረ እስኪ ውሃ አድርግላት እስኪ ቆይ አንሳት እኮ አንዴ እስኪ እባክሽ አግዘኝ እባክህ ቆይ እኔ አንሳት ዞር ያለ እማዬ ወይኔ ማጂ ይዘርከነ እናቴ ኢየሱስ እማ እባክሽ ግስቲ ወይኔ ያተንከሲስ ደህና ነሽ? ያተንከሲስ እማዬ ደህና ነሽ? ደህና ነኝ። ያተንከሲስ አጠገቤ እንዳይደርስ በቃ እባክሽ አትናደጂ። በቃ ተረጋጊ። ድጋሚ ትወድቂያለሽ። ደም ግፊት የተነሳ እማዬ ተረጋጊ እባክሽ። መድኃኒትሽን በልተሻል እንዴ ዛሬ? እማዬ ወይኔ ጦስ ጥንጉሳ ሲያመጣብኝ ወይኔ ያተንከሲስ ተረጋጊ እማዬ በቃ ተረጋጊ። በቃ ተረጋጊ። አይኑን ማየት አልፈልግም። ተረጋጊ እማዬ። ውጣልኝ። ጭራሽ ቤቴ ድረስ ትመጣለህ? 20 ዓመት ከአንተ ጋር ኑሬ 20 ዓመት ከአንተ ጋር ኑሬ
እኮ ምን ተፈጥሮ ነው? ምንም ነገር ሳላቅ በሚስት ልጅቷን ምን እንደምታረጋት በጭንቀት ልትፈነዳ ልጅቷ ወይኔ የአባቷ ገዳይ የአባቷም ገዳይ ነን። ከዚህ ቤት ውጣልኝ። የሰው ደም መጣጭ ነህ። የሰው ደም መጣጭ ነህ አንተ። ፊት ትቀመጣለህ ደግሞ ለስሙ ባደራ የተቀበልኳት ልጄን ባደራ የተቀበልኳት ልጄ አንተ ማን ስለሆንክ ነው እንደዚህ የምታረገው? ሲቀጥል ደግሞ ከቤት የተማሪ ደምዚ ነው። ምንድነው የማደርገው? የምን ቤት? የምን አባ ቤት? አታስቂኝ ነው። እኔ ያው ወይኔ ምን ነበር ታረጋጋ ነበር? ወይኔ አባለኝ ብለህ እንዳታወራ፣ አባለኝ ብለህ እንዳታወራ። እሺ ሁለታችሁም ላስወጣችሁ ስላለው ማን ስለሆንክ አንተ በቤቴ እኔ ማን በለፋንበት ቤት ነው። እባካችሁ እኔ ስሙኝና ወይኔ እኔ ቆይ አንተ ማን ነው? ቆይ ማን ምንድን ነው? እኔ አላውቅም። እሷ ሚስቴ ናት። እሷ ደግሞ ሚስቴ ናት። ልጄ ማለት ነው። ሚስቴ አይደለም ሚስቴ ናት። ማናት ሚስቴ? እሷ ባለቤቴ ናት። ሚስቴ ናት። አንተ ዝም በልልኝ። ሚስት አትበል፣ ሚስት አትበል። እኔ ሚስት አይደለም እኮ በኋላ አብረን ያፈራነውን ንብረት በአንድ እንካፈላለን። እኔ ከዛሬ ጀምሮ ከአንተ ጋር መኖር አልችልም። 20 ዓመት ሙሉም ሳላውቅ ነው እዚህ ቤት የኖርኩት። እባካችሁ ተቀመጡ። ሳላውቅ እባካችሁ ተቀመጡ እኮ። ቆይ ምንድነው? እኔ ምንድነው ግራን የገባኝ? እኔ ሰማኝ የሰማኝ ከሆነ የሷ አባቴ ነበር እናንተ ምን ነበር? ወይኔ የሷ ጓደኛ አብሮ አደገ ነበር አይደለም? ከዛ አብሮ አደጉ ናችሁ። አባት አባታችሁ ስትመረቁ የሱ ቤተሰብ ብቸኛ ነበር። ሲሞቱ ውርስ አገኘ። ወይኔ ወይኔ እመቤቴ ምን አለ ጸሎቴ በሰማሹ በጸሎቴ። እሺ ነገር እንቀጥልኝ፣ እየሰማሁ ነው። ከዛ በኋላ አብሮ አደግ ነበራችሁ። ስራ ሲጀምር ታረከ። ከዛ ጓደኛዬን ቀጥሬ አብሮኝ ይሰራ አይገባም። ወይኔ ሁሉ ጉድ። ወይኔ በቤቴ እሱ በገንዘብ በገዛ ቤቴ ነው ሁሉ ነገር የሚደረገው። ዝም በይ። ቆይ ምንድነው አንቺ የማታውቂው? በገዛ ቤቴ ተኖርኩበት ባለቤቴ ጋር ሁሉ ነገር ሲደረግ ነው ይሉ። አሁን የምናወራው ነገር ልክ አይደለም። አብራችሁ ሰርተናል። ከዛ በኋላ ምን ተፈጠረ? የሷ አባት ስራ ቀጠረ፣ ሼር ሰጠክ፣ አሳደገ። ራስን ችለህ እንድትወጣ ካረገ በኋላ እየሰራ ነበር። ከዛ በኋላ የእሱን በኮንትሮባንድ ልካ እንዳያመጣ እሱ አንተ መጣበት መንገድ በዛ እንደሆነ ግብር እንደዚህ ነጭር አረከውና ያን ነገር መልሰህ አንተ ለመንግስት ተቆምክ። ንብረቱ እንዳለ ተያዘበት፣ በግብር ማጭበርበር ተከሰሰ። የሰው ወለ ሲከሰስ እስር ቤት ሊገባ እንደሆነ ስላወቀ ደጓ ሚስቱና ልጆቹን ትቶ መዋሩ ሳያንሰው ገንዘቡን ስላጣ ራሱን አጠፋ። ስለዚህ ይሁላ ሲራ አንተ አይደለም ይሄን ሲራ አይደለም። ምክንያቱም እንዴት አዎ ጓደኛዬ ነው፣ አብረን እንሰራ ነበር። እየሰማኝ ነው። እውነቱን ማታወጣ ከሆነ እዛ ጋር ያሉት የስራ ባልደረቦቼ ለአንተ ነው የመጡት። እውነቱን አውጣና ያለ ነገር እንቀጥል። እውነቱ ቆይ ማን ጋር አንተ ማመም ቤት ነው? ምንም የምታውቀው ነገር የለም ለሱ። ከዛ እሺ ከባለቤቶች ልጆች አሉክ? ወይኔ አንተ ከባለቤቶች አለኝ። ከማን ነበር ወደርከው? ከነማን ነበር ወደርከው? አንደኛው የሆነው ጓደኛ የነበረውን ሰው ሚስት ቀምተን አስወለድከው አይደለ? አንተ ቆይ ምን ቤት ነው ቆይ እንደዚህ የምትወጣው? የት ምን ማስረጃ አለ? እየሰማን ነው። አቶ አቤኔዘር የሚባለው ሚስቱ ሲቀማው እየሰማን ነው። አቶ አቤኔዘርን ሚስቱ ሲቀማው እንዴ ሰማኝ። ቆይ ተባቆተ። ኧረ በእናትህ አሁን ቆይ አንተ ቆይ ምን መረጃ ስለ ኑሮህ ነው እንደዚህ አቤኔዘርን ለምሳሌ ያረከውን ይሄ ሰውዬ ማለት ነው በህግ እንዲጠየቅልን እንፈልጋለን። በቃ ያባረለ አሁን ከቤት ምንም እናወራው ወሬ እንደውም ልንገራችሁ ይሄ ለኔ ቤት ነው። ወደ ያንተ ቤት አይደለ? ቀጥ ብለው ታለን ለኔ ቤት ልወጣ አልችልም። ሲቀጥል አንተ ራሱ በጣም እኔ ነኝ እንጂ በህግ መጠየቅ እየሰማኝ ነው አይደለ? እየሰማኝ ነው እንዴ? እየሰማኝ ነው። በቃ ቆይ እባክሽ ተረጋጋ። እንዴ ጭራሽ በቤቴ ልደበድቡኝ? እየሰማኝ ነው። እየሰማኝ ነው። ኧረ በእናትሽ እኔ ምንም እንደውም ከዚህ ቤት እኔ ብቻ ነኝ ከዚህ በኋላ የምኖረው። ሁለታችሁ ጨርቃችሁ እየሰማኝ ከሆነ የኔ ቤት ነው። ካርታው በልጅ እየሰማኝ ነው። አሁን እባክዎትን አንዴ እባክዎትን ተረጋጊማ በቃ የእሷን ቤተሰቦች እንደዛ አደረግ። ከዛም በኋላ አባቷ እንደዛ ካስገደልክ እነሷን በድንጋጤ ራሷን ልታፋ ሆነች።
አንተ ሲጀመር በሰው ቤተሰብ በሰው መግባት መብት ማን ይሰጥ? በሰው ላይ ይፈስ ከዛ ከሚስቶች ልጅ እኔ አልገደልኩም አባትሽ እናቴንም አባቴንም እኔ አልገደልኩም አባትሽን ቤተሰብን ሁሉ ነገር የሚያሳጣኝ ይገባል። ሁሉ ነገር የሚያሳጣኝ እኔ ምን አንቺ አሁን ልትጣይን እየሞከርሽ ነው ሁለታችን ልጅ አይዞሽ እንዴ እኔ አባትሽንም አልገደልኩም እባክሽ እኔ ስሚ አይዞሽ ልጅ አይዞሽ ሲጀመር እሱ ሊያጣላን የመጣ ሰው ነው በመሃል እኔ ዘንበል አንተ ነው ሸታካይ ምራት በመሃል ልታጣላን ነው እንጂ እንደውም ህግ አይደለም እኔ እናንተ ሚዳኝ እኔ ራሴ ነኝ አንቄ ማለት ታይ ልጅ አሁን ሲጀመር ቆይ እስቲ ቆይ አንቺ ስሚኝ ይሄ እኮ መፍትሄ አይደለም እባክሽ ለዚህ ተረጋጊ እባክሽ ምን ልትሆን ነው እስቲ ልቀቃት እስቲ ምን ልትሆን ነው እስቲ ልቀቃት ምን ልትሆን ነው ሰማኛለህ ምን ልትሆን ነው ልቀቃት እስቲ ትምጣስ ህይወቴን አበላሽታል እኔ አሁንም ቢሆን እሱ ተረጋጊና አንተ የምታውቀው ነገር የለም ተረጋጊ ምንም አያደርግልኝም እባክሽ ራሴ ነኝ በእጆቼ አንቄ ምገለው እስቲ ነይ ልቀቃት እባክሽ ተረጋጊ እባክሽ ምን ልታመጪ እባክሽ ተረጋጊ ነይ ቆይ ወይኔ ልጄ ተረጋጊ ልጄ ተረጋጊ ምን እያደረገ ተቀመጥ እባክሽ እኮ ምን እባክሽ በቤቴ ልታስደፍረኝ ነው እንዴ? ቆይ አንተ ልቀቃት እስቲ ቆይ ትምጣ እስቲ ምን ልትሆን ነው? እባክሽ ተረጋጊና እናውራ አይዞሽ ልጄ አይዞሽ ምንድነው ቆይ ፈለከው ቆይ ፍላጎት ይኸውልህ ትዳሬን መበተን ነው ስማኝ የእሷ ቤተሰቦች እንደዛ ማድረግን አታምንም አሁን ይኸው ከአንተ ጋር ነው ከኔ ምን አተነው ከኔ ላይ ልጅ ወለድከው የሰው ገዳይ ሆነ አብሬ 20 ዓመት ሙሉ አብሬ ባንድ ቤት ስኖር አሁን ምን እያልክ ነው አንተ? ቆይ እየሰማኸኝ ነው? እየሰማሁ ነው። ለልጄ ነው። እሺ ምን እያልክ ነው? ቆይ አሁን እኔ አንተ ነገር ነው ግራ የገባኝ። ምን እያልክ ነው? ምን ነበር ስታደርግ የነበረው? እባክህ ንገረኝ። ምን ያረኩት ነገር አለ? እስቲ እየሰማኸኝ ነው? የእሷ ቤተሰቦች ያደረስከው ነገር እውነት ነው አይደለም? ስለዚህ እሱን ህግ ይዳኘናል። እኔ ግን አቶ አቤኔዘር ጋር እንዳለ አንተ ጋር የነበረው ማስረጃ ተፈታዋል ብዬ የምታስበው እንዳለ ማስረጃ አላቸው። ማስረጃ አቤኔዘር አቶ አቤኔዘር ጋር ሚስታቸውን ልጃቸውን ቀማቸው። ከዛም በኋላ ደግሞ አጥፋልካቸው ፋይሎች ስለ ኮንትሮባንድ አየው። መልካም። ስለዚህ ማድረግ ልክ ነው ማለት ነው። አምን ያዋል የሷ ቤተሰቦች መበደል አምን ያዋል። እሺ ከሰዎችስ አንተ ለጥሩ ወዳጅ ያን ማድረግ ምን ለምን አስፈለገ? ተመርክ ነስተው አንስቶ እዚህ ለሰረሰ ወዳጅ ለምን እንደዚህ ማድረግ አስፈለገ? አሁን ድንገር በቃ አቤኔዘር ካለኝ አላወቀኝም ማለት ነው። መልካም። ስለዚህ ጨርስለታለሁ ቤተሰብ እኔ እየሰማኝ ከሆነ አሁን ያለው ነገር እንዳለ መፍትሄ እንፈልግለታለን። አባካችሁ ሰውን ልገል እንደው አባካችሁ እስኪ ተነስ እስኪ አባካችሁ ወደ ጋር ተወሰዱት። ያዙትና ወደ ጋር አርሱት። አባካችሁ ወደ ጋር አርሱት። እስቲ የትኛው ህግ እንደሚዳኘው እናያለን። አው ንብረቶቼን እንዳለ በጠቅላላ አንድ በአንድ ነው ማስገባቸው። አንድ በአንድ በእጄ አንድ ብር ከዚህ አትወስድም። ይረጋጉና ከዚህ አንድ ብር አትወስድም። ልንገርህ ከቤቴ ማለት ነው አንድ ብር አስነካትም። ልንገርህ ይሄንን እወቅ። ንብረቶቹን በሙሉ በጠቅላላ የኔ ናቸው የሚሆኑት። ነፍሰ ገዳይ ነህ። አፈን ዝጋ። ነፍሰ ገዳይ ልጄን ስበድላት እስከ ዛሬ እኔ ነኝ ያላወቅኩት። አናተን ነበር መታከል እባክሽ እሱ ነው ወደ ጋር ለኔ ክብር ብላ ነው ይሄ ሁሉ ቀን ያለችው። ለኔ ክብር ስትል ወይኔ አሁን መፍትሄው መፈለግ ነው። እየሰማችኝ ነው አይደለ ብሌን? ከዚህ በኋላ ላደረሰብሽ ወንጀል በህግ ይጠየቅልኝ። ስለ ቤተሰቦች አንቺም ላይ ሀብቱን በተመለከተ አንድ ብር ከዚህ ቤት አይነካተም። አንድ ብር ሀብቱን በጠቅላላ ወደኔ ነው ማዞር የምፈልገው ወደኔ ነው። በህግም አንተም ሂድና ክስ መስርትልኝ። እኔም ሂጄ ያለውን ጉዳይ በደንብ አጣራለሁ፣ ክስ መሰረትራለሁ። ወይኔ ባለን ጠበቃ አማካኝነት የምንቀጥለው ብሬና አንቺ ክላስሽ ላይ አተኩሪ። ምርመራ ማድረግ አለብን ከበሽታ ጀምሮ የእርግዝና ወይኔ ልጄ ያደራ ልጄ። ስለዚህ ብሌን አሁን አንቺ ጋር ወደ ሕክምና ክትትል ሄዳለን። ትምህርትሽ ላይ ፎከስ አድርጊ። ቤተሰቦችን የተመለከተ አጎትሽ ንብረትሽ ወስዶብሻል። ሌላ ያወቅነው ነገር ነው እሱ ለንብረት በስንት ነገር በመፈተነው አይዞሽ ልጄ በኔ ምክንያት መሆኑን አውቃለሁ። በትነግሪኝ እኮ ቀደም ብለሽ እኮ ይሄ ሁሉ ነገር አይፈጠርም ነበር። ይሄ ነፍሰ ገዳይ ይፈርችሽ እኮ እንዴት ነው ብትልሽ እስኪ አውቃለሁ ልጄ። ለኔ ብለሽ ነው ለኔ ህይወት ብለሽ ነው ለኔ ክብር ስትጨነቂ ነው አውቃለሁ። የኔ
አሁን እኮ እየሰማሽኝ ከሆነ እዚህ ጋር ያሉትን ግለሰብ እዛ ጋር የምታያቸው ሰዎች እንዳለ እኮ ከዚህ በኋላ ለአንቺ ወንድሞችሽ ናቸው። የሚያስፈልግሽ ነገር እንዳለ ከጎንሽ እናደርጋለን። እባክሽን ይገባኛል። ከዚህ በኋላ ትምህርትሽ ተመረሽ አዲስ የሚጠብቅሽ ህይወት ላይ አለና እባክሽን ተረጋጊና አሁን ባለሳካ ቴስቶች እንድታይ እናደርጋለን። በተቻለን አቅም የተቻለን ሁላ እናደርጋለን። ብቻ ግን ሐኪም ቤት ሄደን ትመረመሪያለሽ። ብቻ ራስሽን ጠብቂልኝ። እኔ ከጎንሽ አለው ልጄ፣ ከጎንሽ አለው። መቼም አልጠፋም። ከጎንሽ ነኝ። ካሁን በኋላ ከአንቺ ጎን ነኝ። እንግዲህ ከዚህ በኋላ እነሱን ቁስላቸውን መንተካት ነው የሚሆንብኝ። ከካሜራ ጀርባ ወስጄ ክትትል ማድረግ አለብኝ። በሳካቲስት ማሳያትና ያለውን ነገር የማሳወቃችሁ ይሆናል። እንግዲህ የዛሬ ክትትላችን እዚህ ላይ ያበቃል። ቤተሰቦች ሰብስክራይብ በማድረግ እንዲሁም ለነዚህ ቤተሰብ ያላችሁን ሀሳብ እንግዲህ በመስጠት ከታች ኮሜንት ስላሳውቁልን እጅግ በጣም ያማል። እሱንም ለህግ አቅርቤ የምን ያህል ጊዜ ተወሰነበት እንዴት ሆነ የሚሆን ደግሞ ማቀርብላችሁ ይሆናል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ብሌን ላይ የደረሰው ነገር እጅግ በጣም ያማል። ቤተሰቦቿን ማታለች። አጎቷ ብሯን ስሎባታል። የእንጀራ እናቷ ባል ደግሞ ወይም ደግሞ የአባቷ ጓደኛ የሆነ ለሁሉ ነገር መልስ የሆነና ይሄን አጣርተን እንተናለን። ብቻ ከዚህ በላይ መማረክ ሰማችሁ ቤተሰቦቼ አብራችሁ ቆዩ።